ግረ መንገዳችንን አንዳንድ ሰዎች ቅዱስ ገብርኤል አንድ ነው፣ እንዴት ነው አሜሪካንም ያለው አውሮፓም ያለው ኢትዮጵያም ያለው ሲጠራው ሊደርስ የሚችለው ብሎ የሚናገሩ ሰዎች አሉ። ወገኖች ይሄ መጽሐፍ ቅዱስን ሐሳብ ባለመረዳት ነው። አዎ ቅዱስ ገብርኤል ፍጡር ነው፣ ቅዱስ ገብርኤል አንድ ነው። ግን በተሰጠው ጸጋ ባለበት ቦታ ሆኖ በሁሉ ቦታ የሚጸለየውን ጸሎት ይሰማል። እንደ መጽሐፍ ቅዱስን እኮ ስናነብ እዛ መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ላይ በአንድ ወቅት ቅዱሳን መላእክት መጡና በእግዚአብሔር ፊት ቆሙ ይላል። ሰይጣንም በመካከላቸው መጥቶ ቆመ ይላል። ሰይጣንን ከወዴት መጣህ ብሎ ሲለው ዓለምን ዞርኳት አለ ነው። አስተውሉት ቃል ዓለምን ሁሉ ዞርኳት አለ። እንግዲህ ሳጥናኤል አንድ ነው። አንዱ ሳጥናኤል ዓለምን መዞር ከቻለ በአንድ ጊዜ ያውም እኛን ለማሰናከል እኛን ከእግዚአብሔር ለመለየት እኛን ከቅድስና ሕይወት ለማውጣት ሳጥናኤል ዓለምን መዞር ከቻለ ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እኛን ለመጠበቅ እኛን ለመታደግ እኛን ከክፉ ነገር ለማዳን እንዴት ነው በዓለም ዙሪያ በአንድ ጊዜ መገኘት ማይችሉት? በመጀመሪያ የቅዱስ ሚካኤል ጸጋ በዓለም ላይ በአንድ መገኘት ነው። ጸሎት የመስማት ጸጋ ነው እንደ የተሰጠው። የቅዱስ ሚካኤል ጸጋ ከመናፍስቶች ጋር የመዋጋት ጸጋ ነው እንጂ ያለው የሰዎችን ጸሎት መስማትና መመለስ የሱ ጸጋ አይደለም። እንደዚሁም ደግሞ ኢዮብ ምዕራፍ 1 ላይ የተጠቀሰው ሰይጣንም ዞሯል፣ መላእክቶችም ዞረዋል። መዞር ይችላል እንጂ በአንድ ቦታ ሁሉም ቦታ የመገኘት ጸጋ አልተሰጣቸውም። ያንን የሚችለው እግዚአብሔር ብቻ ነው። ይሄም በመንፈሱ አማካኝነት ዓለምን መቆጣጠር የዓለምን ሕዝብ ባንዴ ማናገር ባንዴ መልስ መስጠት ይችላል። ይሄም መለኮታዊ ኃይል ስለሆነ ማለት ነው። መለኮታዊ ኃይል ስለሆነ ይሆናል። እንደዚሁም ደግሞ በትንቢተ ዳንኤል ላይ መልአኩ ገብርኤል ለዳንኤል የጸሎቱን መልስ ይዞ ሲመጣ የፋርስ አለቃ 21 ቀን ተቋቋሙት ይላል። 21 ቀን ሲቋቋሙት የት ነበር ቅዱስ ገብርኤል? ቅዱስ ገብርኤል የፋርስ አለቃ ጋር እየተዋጋ ነበር። ዳንኤል ጋር መልስ ይዞ አልመጣም። የዳንኤል መልስ 21 ቀን የዘገየበት ቅዱስ ገብርኤል ከፋርስ አለቃ ጋር እየተዋጋ ስለነበረ ነው። ስለዚህ በሁሉም ቦታ የመገኘት ብቃቱና ኃይሉ ቢኖረው ኖሮ እዛም እዚህም ዳንኤል ጋም የፋርስ አለቆች ጋም ተገኝቶ ሁለቱንም ነገር መፍታት ይችል ነበር ማለት ነው። ስለዚህ ይሄ ግልጽ ነው። ሁሉ ቦታ መገኘት የሚችለው እግዚአብሔር ብቻ ነው። እሱም በመንፈሱ አማካኝነት ነው። እንደዚሁም እግዚአብሔር መለኮታዊ ኃይል ስላለው በመለኮታዊ ኃይሉ የዓለምን ሕዝብ በአንዴ ማናገር በአንዴ ለእነሱ መልስ መስጠት ይችላል ማለት ነው። ስለዚህ ቅዱሳን መላእክትና ጻድቃን ይሄንን ማድረግ አይችሉም። ስለዚህ ሕዝብ መንቃት አለበት። አሁንም መንቃት አለበት፣ ማሰብ አለባቸው። ስለዚህ የትኛውም መጽሐፍ ቅዱስ ይሄንን አይመክርም፣ ይሄንን አይለንም። ይሄ ፍጹም ስህተት፣ ከእውነት የራቀ ፍጹም ስህተት